የሶሻል ሚዲያቸው ላይ እነሱ የማያውቁት ፖስት ተጀመረ። ፍጹም ከኢትዮጵያ ውጭ የሆነ ኮንቴንት ነው። ኢትዮጵያውያን አይደሉም። ኢቭን ቋንቋ ራሱ ኤግዛክትሊ የሚገባን ቋንቋ አይደለም፣ እንግሊዝኛም አይደለም፣ ሌላ ቋንቋ ነው የሚያወሩት። በጣም ብዙ ጊዜ ከሚያጋጥመን አንድ ሶሻል ሚዲያ ማኔጅመንት ላይ ከሚሰሩ ሰዎች ከሚሰሩ ስህተቶች አንዱ የሶሻል ሚዲያቸውን ሀክ የመደረግ ነገር ነው። ይህ በተለያየ አጋጣሚዎች ሊፈጠር ይችላል። ነገር ግን በጣም ብዙ ጥንቃቄዎችን በማድረግ ከዚህ ጥቃት ራሳችሁን መከላከል ትችላላችሁ በተለያዩ መንገዶች። አንደኛውና ዋነኛው መንገድ ስቴፕ ቬሪፊኬሽኖች መጠቀም ነው። ሁለተኛው መንገድ ደግሞ ከኦፊሻል ሪሊዝ ከተደረጉ ሶፍትዌሮች ውጪ በምንም ተአምር አለመጠቀም ነው። በቅርብ ጊዜ አንድ ያጋጠመኝ ስቶሪ ልንገራችሁ። ልጁን የማውቀው ከተወሰኑ ወራት በፊት ለአንድ ካምፓኒ የሶሻል ሚዲያ ማኔጅመንት ይሰራ ነው የማውቀው። ብዙ ጊዜ በዚህ ስራ ላይ ቆይቷል። ነገር ግን በአንድ ስህተት ምክንያት ሶሻል ሚዲያቸውን ሙሉ በሙሉ ብዙ አድርገዋል። ሶሻል ሚዲያቸውን ስል ስፔሲፊክ ኢንስታግራማቸውን። ኢንስታግራም ላይ በዚህ ሰዓት አንድ ፎሎወር ማግኘት ምን ያህል ከባድ እንደሆነ እናንተ አልነግራችሁ። ብዙ ጊዜም ብዙ ድርጅቶችም ብዙ ሰዎችም ለፍቶ የሚያመጡት ፎሎወር ነው ያ። ይህም ድርጅት ለአንድ ትልቅ የሆነ ካምፓኒ፣ አሁን እዚህ ጋር ስሙ መጥቀስ ለማችል ካምፓኒ የሶሻል ሚዲያ ማኔጅመንት ስራ ይሰራላቸው ነበር። በዚህም ጊዜ ኢንስታግራም ላይ ብዙ ጊዜ እንዳባባልም ሊሆን ይችላል፣ እናንተን ደርሶባችሁ ሊሆን ይችላል፣ አላቅም። ግን ከአንድሮይድ ላይ ፖስት ከማድረግ ይልቅ የተሻለው በአይኦኤስ ወይም በአፕል ስልኮች ፖስት ማድረግ የተሻለ ኳሊቲ ቪዲዮ እንዲሁም ፎቶዎችን ፖስት ማድረግ እንችላለን የሚባሉ አባባሎች እንሰማለን። ይህ ምን ያህል እውነት ነው? ብዙ ቼክ ማድረግ የሚኖርብን ነገሮች አሉ። ይህም ልጅ የሚጠቀመው አንድሮይድ ነበርና ይህንን ኳሊቲ እንዳላጣ በማለት ሞድ አፖችን አውርዶ ይጠቀማል። ሞድ አፕ ኢንስታግራም ሞድ የተደረገ ኢንስታግራም ማለት ነው። ከዛ ከሆነ ጊዜ ወዲህ ምን ተፈጠረ? በቅርብ ጊዜ ነው ይሄ ነገር ሀፕን ያደረገው። የሶሻል ሚዲያቸው ላይ እነሱ የማያውቁት ፖስት ተጀመረ። ፍጹም ከኢትዮጵያ ውጭ የሆነ ኮንቴንት ነው። ኢትዮጵያውያን አይደሉም። ኢቭን ቋንቋ ራሱ ኤግዛክትሊ የሚገባን ቋንቋ አይደለም፣ እንግሊዝኛም አይደለም፣ ሌላ ቋንቋ ነው የሚያወሩት። ፖስት የሚያደርጉትም ስለ አይ ቲንክ ስለ ክሪፕቶ ሳምቲንግ እስካም ነገር ነው። አይ ቲንክ እንደዚህ አይነት ቪዲዮዎችን ፖስት መደረግ ጀመረ። ይህን ነገር ሲሆን ኢንስታግራሙ እንዴት እንደዚህ ሆነ በሚል ቼክ ሊያደርጉ ሲሞክሩ ኢንስታግራሙ ፎርጌት ፓስዋርድ የምትሉት ቱ ስቴፕ ቬሪፊኬሽን ቼክ ሲደረግ የሚልከው ኢሜይል ወደ ሌላ ኢሜይል ነው፣ እነሱ ወደማያውቁት ኢሜይል። በዚህ ሰዓት ኢንስታግራማቸው ኮምፕሊትሊ ሀክ ተደርጓል ማለት ነው። በዚህ ጊዜ ከኔ ጋር እያወራኝ ነበር እና መመለስ ይቻላል በሚል ፕሮሰስ ጀመርን። ብዙ ከድካም በኋላ ይመስገን ኢንስታግራማቸውን ለማስመለስ ይችላለን ወደ ነበረበት አካውንቱም እነሱ ፖስት ያደረጉትንም ነገር ሊያጠፋ ችሏል። እኔም የሶሻል ሚዲያ ማኔጅመንት የመጀመሪያዎቹ ስራዎች ላይ ያጋጠመኝ ነገር ነበር። ብዙ ሰዎችም ያጋጥማቸዋል። ስለዚህ ራሳችሁን ከእንደዚህ አይነት ነገር ለመከላከል ቅድም እንደነገርኳችሁ ሞድ የሆኑ ወይም ኦፊሻሊ ሪሊዝ ያልተደረጉ አፕሊኬሽኖችን አለመጠቀም፣ የማታውቋቸውን ዌብሳይቶች እነዚህ ሶሻል ሚዲያዎች ማኔጅ የምታደርጉበት ስልክ ላይ ማታውቋቸውን ዌብሳይቶች ብዙ ጊዜ ተዳፍራቸው አለመግባት፣ እንዲሁም ደግሞ ከተለያዩ ክራክ የተደረጉ ሶፍትዌሮችም ሊሆን ይችላሉ ወይም ደግሞ ኦፊሻሊ ሪሊዝ ተደርገውም ሊሆን ይችላል። ግን በስነስርዓት ሶፍትዌሩ ምንነቱ ያላወቃችሁ ሶፍትዌር ከመጠቀም ፕሊስ ተጠንቀቁ። ሶሻል ሚዲያችሁን ብዙ ጊዜ የለፋችሁበትን አካውንት ለአንዴም ለመጨረሻም ጊዜ እንዳታጡት። የዛሬው ቪዲዮችን ሶሻል ሚዲያችሁን እንዴት መንከላከል እንዳለባችሁ ይጠቅማችኋል ብዬ ያሰብኩት ቲፕ ነው። ሰላማችሁ ይብዛ። ይህን ፔጅ ግን ፎሎ ማድረጋችሁ እንዳይረሳ።